ከዚህ በፊት በሰራሁት ኢንተርኔት ምንድነው በሚለው ቪዲዮ ላይ ስለ ሰርቨር ምንነት የተወሰነ ነገር ለማንሳት ሞክሬ ነበር። በዚህ ቪዲዮ ደግሞ ሰርቨር ምን እንደሆነ፣ ከተለመደው የኮምፒውተር አይነት በምን እንደሚለይና ስለተለያዩ የሰርቨር አይነቶች የምንመለከት ይሆናል። ሃይ ሰላም ነው። እኔ ማይክ እባላለሁ። በኮምፒውተር ፊልድ ላይ የረጅም ዓመት ልምድ አለኝ። ከኔ ጋር የተለያዩ የኮምፒውተር ትምህርቶችን እንማራለን። አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ሰርቨር ምንድነው ከሚለው ጥያቄ ስንጀምር ሰርቨር ወይም አገልጋይ የምንለው በኔትወርክ ወይንም በግንኙነት ውስጥ ካሉ ሌሎች ኤሌክትሮኒክስ ቁሶች የሚቀርቡ ጥያቄዎችን ተቀብሎ ምላሽ የሚሰጥ ሶፍትዌር ወይም ሃርድዌር ሲሆን ጥያቄውን የሚያቀርበውና ከአገልጋዩ ምላሽ የሚቀበለው ኤሌክትሮኒክስ ቁስ ደግሞ ክላይንት ወይንም ደንበኛ ይባላል። በኢንተርኔት ላይ ሰርቨር የሚለው ቃል በተለምዶ የዌብ ፋይሎችን ክላይንት ለምንላቸው ኤሌክትሮኒክስ ቁሶች የሚልክ የኮምፒውተር ስርዓትን ያመለክታል። ሰርቨር ከአንድ በላይ የሆኑ ደንበኞች አንድን አገልግሎት ለማግኘት በኢንተርኔት ወይንም ሎካል ኤሪያ ኔትወርክ በሚባለው በአንድ አካባቢ በተወሰነ የኔትወርክ ግንኙነት ተጠቅመው የሚገናኙበት ማዕከላዊ ቦታ ነው። ለምሳሌ ሰርቨር የሚሰጠው አገልግሎት ድረ-ገጽን ፈልጎ ማቅረብ፣ መረጃን ማከማቸት፣ የኢሜል አገልግሎትን ማቅረብና የመሳሰሉትን ሊሆን ይችላል። አንድ ሰርቨር ከላይ ካየናቸው አገልግሎቶች ውስጥ አንዱን ብቻ እንዲያስተናግድ ሊወሰን የሚችል ሲሆን ይህም በአብዛኛው ትላልቅ ድርጅቶች የሚጠቀሙበት መንገድ ነው። አነስተኛ መጠን ባላቸው ድርጅቶች ግን ሰርቨሮች አብዛኛውን ጊዜ እነዚህን የተለያዩ አገልግሎቶች በአንድ ኮምፒውተር ላይ እንዲያስተናግዱ ተደርገው ይዘጋጃሉ። ስለዚህም ሰርቨሩ የሚዋቀርበት መንገድ በድርጅቱ ፍላጎት ላይ የተመሰረተ ነው። አብዛኛውን ጊዜ ሰዎች ስለ ሰርቨር ሲያነሱ የሚጠቅሱት ከፍተኛ አቅም ያለውና ክላይንት የምንላቸው ኮምፒውተሮች በኔትወርክ የሚገናኙበት ማዕከላዊ ኮምፒውተር እንደሆነ ብቻ ነው። እይታው ትክክል ቢሆንም ነገር ግን ሰርቨር አካላዊ ኮምፒውተር ብቻ ሳይሆን ኮምፒውተሩ ኃላፊነት ወስዶ የሚያከናውነው አንድ ተግባር ነው። የትኛውም ተራ ዴስክቶፕ ኮምፒውተር እንደ ሰርቨር ተደርጎ ሊዘጋጅ ይችላል። ለምሳሌ በቤታችን የሚገኝን አንድ አሮጌ ዴስክቶፕ ኮምፒውተር እንደ ፋይል ማስቀመጫ ሰርቨር አድርገን ማዘጋጀት እንችላለን። ኮምፒውተሩም እነዚህን ሼር በተደረጉ ማህደሮች ውስጥ የሚገኙ ፋይሎች በኔትወርክ ውስጥ ላሉ ሌሎች ኮምፒውተሮች ማቅረብ ይችላል። ከዚህም በተጨማሪ አንድን ተራ ዴስክቶፕ ኮምፒውተር እንደ ዌብ ሰርቨር ሆኖ እንዲያገለግል አድርገን ማዘጋጀት እንችላለን። ማለትም የድረ-ገጹን ፋይሎች በኮምፒውተሩ ውስጥ በማስቀመጥ ሌሎች በኔትወርክ ውስጥ ያሉ ኮምፒውተሮች ዌብ ብራውዘር በመጠቀም ድረ-ገጹን ማግኘትና መጎብኘት እንዲችሉ ማድረግ እንችላለን። ነገር ግን የዴስክቶፕ ኮምፒውተሮች ከባድ ጫናን እንዲቋቋሙ ተደርገው የተሰሩ ስላልሆኑና በአንድ ጊዜ በኔትወርክ ውስጥ ካሉ ብዙ ኮምፒውተሮች የሚመጣን ጥያቄ ማስተናገድ ስለማይችሉ ውስንነት አለባቸው። ይህም ውስንነት የሃርድዌር ብቻ ሳይሆን የሶፍትዌርም ውስንነት ነው። የዚህም ዋናው ምክንያት የዴስክቶፕ ኦፕሬቲንግ ሲስተሞች በአንድ ጊዜ ማስተናገድ የሚችሉት በኔትወርክ የሚገናኙ መሳሪያዎች ብዛት አነስተኛ በመሆኑ ነው። በአሁን ጊዜ ሰርቨሮች ለድርጅቶች የዕለት ተዕለት ሥራ ወሳኝ ስለሆኑ በሳምንት ለ7 ቀናትና በቀን ለ24 ሰዓታት ሙሉ ያለማቋረጥ አገልግሎት መስጠት አለባቸው። አንድ ሰርቨር አገልግሎት መስጠቱን ለጥቂት ደቂቃዎች እንኳን ቢያቋርጥ ድርጅቱን በከፍተኛ ሁኔታ አደጋ ላይ ሊጥል ይችላል። ስለዚህም ሁልጊዜ ሰርቨሩ በአስተማማኝ ሁኔታ ተግባሩን ማከናወን ይኖርበታል። ይህም እንዲሆን ሰርቨሩ አገልግሎት ሳያቋርጥና ሳያርፍ መስራት በሚችል ጠንካራ ሃርድዌር ወይም ቁስ በምንለው መገንባት አለበት። ለምሳሌ ዴስክቶፕ ኮምፒውተሮች ለዴስክቶፕ የተሰሩትን እንደ ኢንቴል ኮር ያሉትን ፕሮሰሰሮች እንደሚጠቀሙ ሁሉ
ሰርቨር ኮምፒውተሮች ደግሞ ከፍተኛ ብቃት ያላቸውን እንደ ኢንቴል ዚዮን ያሉትን ፕሮሰሰሮች ይጠቀማሉ። የሰርቨር ፕሮሰሰር ፈጣንና ብዙ ስራዎችን በአንድ ጊዜ ማከናወን የሚችል መሆን አለበት። የዴስክቶፕ የሚሆን የሰርቨር ፕሮሰሰሮች ከፍተኛ አቅም ያላቸው ቢሆኑም ነገር ግን አንዳንድ ልዩነቶች አሏቸው። ለምሳሌ ለሰርቨር የምንጠቀማቸው እንደ ዚዮን ያሉት ፕሮሰሰሮች መልቲ ፕሮሰሲንግ የምንለው ማለትም በአንድ ጊዜ ብዙ ስራዎችን የማከናወን ብቃት አላቸው። ዚዮን የምንላቸው ፕሮሰሰሮች ከሌሎች ፕሮሰሰሮች ጋር አብረው እንዲሰሩ ተደርገው የተሰሩ ሲሆን ይህም ማለት ሁለትና ከዛ በላይ የሆኑ የዚዮን ፕሮሰሰሮችን ለሰርቨር ተብሎ በተዘጋጁ ማዘር ቦርዶች ላይ መግጠም እንችላለን ማለት ነው። በዚህም ምክንያት ሰርቨሩ ከፍተኛ የሥራ ጫናን በአንድ ጊዜ የማስተናገድ ብቃት ይኖረዋል። ነገር ግን የዴስክቶፕ ፕሮሰሰሮች ለብቻቸው እንጂ እንደ ዚዮን ፕሮሰሰር ከሌሎች ፕሮሰሰሮች ጋር አብረው በአንድነት የመስራት ብቃት የላቸውም። ከዚህም በተጨማሪ ዚዮን የምንላቸው ፕሮሰሰሮች ኢሲሲ ወይም ኤረር ኮሬክቲንግ ኮድ ከሚባሉት አብዛኛውን ጊዜ ለሰርቨር ከምንጠቀማቸው የራም አይነቶች ጋር አብረው የመስራት ብቃት አላቸው። ቅድም እንደተመለከትነው ሰርቨሮች ሁል ጊዜ ያለማቋረጥ መስራት መቻል አለባቸው። ሆኖም ሚሞሪ ወይም ራም ላይ የሚፈጠር ችግር ካለ ሰርቨሩ ስራውን ሊያቋርጥ ይችላል። ኢሲሲ የምንለው የራም አይነት ራሙ ስራውን በትክክል እያከናወነ እንደሆነ የሚከታተልና ስህተቶች ቢፈጠሩም በማስተካከል ራሙ ስራውን እንዳያቋርጥ የማድረግ ብቃት አለው። ስለዚህም ኢሲሲ የምንላቸውን የራም አይነቶች ሰርቨሩ ስራውን ያለማቋረጥ እንዲያከናውን እንደሚያስችሉ ተጨማሪ የጥንቃቄ እርምጃዎች ልናያቸው እንችላለን። የተለመዱት የኢንቴል የዴስክቶፕ ፕሮሰሰሮች ኢሲሲ ከሚባሉት ራሞች ጋር አብረው ለመስራት የማይችሉ ሲሆን ነገር ግን ኤኤምዲ የሚባሉት የፕሮሰሰር አይነቶች ከኢሲሲ ራሞች ጋር አብረው የመስራት ብቃት አላቸው። ዚዮን የሚባሉት ፕሮሰሰሮች ከፍተኛ መጠን ያለውን ራም ማስተናገድ የሚችሉ ሲሆን በተጨማሪም ከፍተኛ መጠን ያለው ካሼ የሚባለው ሚሞሪ እና ከዴስክቶፕ ኮምፒውተሮች ፕሮሰሰር ጋር ሲነጻጸር ከፍተኛ ብዛት ያለው የኮር ቁጥር አላቸው። አንድ ሰርቨር ስራውን ሳያቋርጥ እያከናወነ ባለበት ለመቀየር የሚችል የሃርድ ድራይቭ ሊኖረው ይገባል። ምክንያቱም በላዩ ላይ ያለው ሃርድ ድራይቭ ብልሽት ቢያጋጥመው እንኳን ሬድ የሚባለውን የሃርድ ድራይቭ ቴክኖሎጂ በመጠቀም ምንም መረጃ ሳይጠፋና ስራው ሳይቋረጥ መቀጠል ስላለበት ነው። ሬድ የምንለው ቴክኖሎጂ አንድን መረጃ ከአንድ በላይ በሆኑ የሃርድ ድራይቮች ላይ የምናስቀምጥበትና ብልሽት ቢገጥመን እንኳን የተበላሸውን ሃርድ ድራይቭ ሰርቨሩ ስራውን ሳያቋርጥ አውጥተን የምንቀይርበት መንገድ ሲሆን የሬድም ቴክኖሎጂ መረጃውን አዲስ በተቀየረው ሃርድ ድራይቭ ላይ እንደገና ያዋቅረዋል። ሰርቨር ከአንድ በላይ የሆኑ የኃይል አቅርቦት ምንጮች ሊኖሩት የሚገባ ሲሆን ይህም አንዱ የኃይል አቅርቦት ቢቋረጥ እንኳን ከሌላ የኃይል አቅርቦት ምንጭ ኃይል በመውሰድ ስራውን ሳያቋርጥ ማከናወን እንዲችል ያደርገዋል። ከላይም ካየናቸው የሰርቨር ባህሪያት በተጨማሪ ሰርቨር ከተለመዱት የዴስክቶፕ ኦፕሬቲንግ ሲስተሞች ይልቅ ለሰርቨር አገልግሎት ተብሎ የተዘጋጁትን እንደ ሊነክስ፣ ዊንዶውስ ሰርቨር እና ማክ ኦኤስ ያሉትን የሰርቨር ኦፕሬቲንግ ሲስተሞች መጠቀም አለበት። የሰርቨር ኦፕሬቲንግ ሲስተሞች በቀላሉ የማይበላሹና ከፍተኛ አቅም ያላቸው ሲሆኑ ይህም የሆነው ስራቸውን ያለማቋረጥ ማከናወን እንዲችሉና በሺዎች የሚቆጠሩ በተመሳሳይ ጊዜ የሚፈጠሩ የኔትወርክ ግንኙነቶችን ማስተናገድ እንዲችሉ ነው። በአሁን ጊዜ ብዙ አይነት አገልግሎቶችን የሚሰጡ የሰርቨር አይነቶች ይገኛሉ። ለምሳሌም የዌብ ሰርቨርን ማንሳት እንችላለን። የዌብ ሰርቨር የምንለው ድረ ገጾችን የሚያስተናግድ ሰርቨር ሲሆን የዌብ ብራውዘራችንንም ተጠቅመን በኢንተርኔት አማካኝነት አንድን ድረ ገጽ መጎብኘት ስንፈልግ የድረ ገጾቹን መረጃ ወደኛ ኮምፒውተር የሚያቀርብልን ሰርቨር ነው።
የዌብ ሰርቨር ለድህረ ገጹ የሚያስፈልጉትን የኤችቲኤምኤል ኮዶችና የተለያዩ ምስሎች በተጨማሪም ዌብ ሰርቨር የሚባለውን ሶፍትዌር አጠቃሎ ይይዛል። ሌላኛው የሰርቨር አይነት የኢሜል ሰርቨር ሲሆን ይህም ሰርቨር እንደ IMAP፣ POP እና SMTP ያሉትን የኢሜል ፕሮቶኮሎች በተጨማሪም የዌብ ብራውዘራችንን ወይንም እንደ አውትሉክ ያሉትን የኢሜል መጠቀሚያ ፕሮግራሞች ተጠቅመን ኢሜል ለመላክና ለመቀበል ያስችለናል። ከላይ ካየናቸውም ከሁለቱ የሰርቨር አይነቶች በተጨማሪ የዳታቤዝ ሰርቨር የሚባልም የሰርቨር አይነት አለ። እንደዚህ አይነቱም ሰርቨር መረጃን በውስጡ የሚያከማች ሲሆን የተከማቸውንም መረጃ ለምሳሌ እንደ SQL ኩዌሪስ ያሉትን ትዕዛዛት በመጠቀም ለማውጣትና ለመጠቀም ያስችለናል። በዚህ ቪዲዮ ስለ ሰርቨር ምንነት፣ ባህሪያቱና ስለተለያዩ የሰርቨር አይነቶች በጥቂቱ ለማየት ሞክረናል። አሁን ካየናቸውም የሰርቨር አይነቶች በተጨማሪ በጣም ብዙ አይነት የሰርቨር አይነቶች ይገኛሉ። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ሼር፣ ላይክ ማድረግዎን አይርሱ። ሰላም።